ፍቅር ማለት የምትወደውን ሰው እንዲኖር መፍቀድ እንጂ ማጥፋት አይደለም። ከዛ በፊት ቪዲዮን ኮፒ ሼር ሪፖስት እንድታደርጉልኝ ከወዲሁ እጠይቃችኋለሁ። ከ19 ዓመት በፊት መላ ኢትዮጵያን ያስደነገጠና ያሳዘነ ክስተት ተፈጠረ። አንዲት የኮሌጅ ተማሪ የኔ ካሉሽ የማንም አትሆኝም በሚል ጭካኔ ፊቷንም አበላሽቶባታል። እቺ በብዙዎቻችን አይምሮ ውስጥም አሻራውን ያኖረችም ጠንካራ ስም ካሚላ መሃዲ ትባላለች። በወቅቱ ብዙዎቹ ይች ልጅ ታገባለች፣ ወንድስ አጠገቧ ይደርሳል ብለው ተስፋም ቆርጦ ነበረ። የተፈጠረው ስራ ግን ትልቅ ነው። ካሚላት ያን ሁሉ መከራና ከ21 ጊዜ በላይ የቀዶ ጥገና ሕክምናውን በጽናት አልፋ ዛሬ በፓሪስ ፈረንሳይ ከሚወዳት ባሏና ከልጆቿ ጋር እጅግ ደስ የሚል ህይወት እየኖረች ትገኛለች። የካሚላት ባለቤት ረጅም ክድር ይባላል። እሱ ካሚላት ያፈቅራት ፊቷ ላይ አደጋ ከደረሰ በኋላ ነው። ብዙዎቹ በመልካቸው ሲወደዱ፣ እሱ ግን የውስጥ ውበቷ ማንነቷና ጥንካሬን አይቶ ከልብ አፈቅራትም። በህክምና ወቅትም ከጎኗ ሆኖ ሲያስቃ ሲያጫውታትና ሲያበረታት ቆይቷል። በመጨረሻም የኔ ካልሆንሽ የሚለውን የክፋት ቃል አሸንፎ በፍቅር አገባት። ረጅም ስለ ፍቅራቸው ሲናገር እኔ ያፈቅርኳት ልቤ ውስጥ ያለችው ካሚላ ነው እንጂ የውጭ ነገር ለኔ ቦታም የለውም በማለትም እውነተኛ ፍቅር ምን እንደሆነ በተግባር ዛሬ እነሆ በፓሪስ ከተማ የሁለት ልጆች ወላጅ ሆነው በፍቅር እየኖሩ ይገኛል። ፍቅር ማለት የምትወደው ሰው እንዲኖር መፍቀድ እንጂ ማጥፋት አይደለም የምትለው ካሚላ ለብዙዎቹም ጥንካሬና የተስፋም ተመሳሪትም ሆናለችም። ውበት በምስል ሳይሆን በልብ መሆኑን የረጅምና የካሚላ ታሪክ ይኸው ምስክር ነው። በኮሪደር መሰረተ ልማት ላይ ጉዳት ያደረሰው አሽከርካሪ 100 ሺህ ብር መቀጣቱ ተሰማ። ከዛ በፊት ቪዲዮን ኮፒ ሼር ሪፖስት እንድታደርጉልኝ ከወዲሁ እጠይቃችኋለሁ። የአዲስ አበባ ከተማ ደንብ ማስከበር ባለስልጣን በአራዳ ክፍለ ከተማ ወረዳ 05 ራስ መኮንን አካባቢ በቀን 17 2018 ዓ.ም ከምሽቱ 12 ሰዓት አካባቢ አራዳ ፓርክ ውስጥ በብስክሌት መንገድና በመሮጫ ትራክ ላይ መኪና በማሽከርከር የመሰረተ ልማቱን ያበላሸው አሽከርካሪ በቁጥጥር ስር በመዋልም 100 ሺህ ብር መቀጣቱን ተሰማ። ባለስልጣኑ በማህበረሰቡ ጥቆማ መሰረትም አሽከርካሪው ከአዲስ አበባ ከተማ ፖሊስ ትራፊክ ጋር በመተባበር ስር በማዋል መቅጣቱንም ገለጸ። ባለስልጣኑ ጥቆማ ለሚሰጠው ህብረተሰብ ታላቅ አክብሮት እንዳለ በመግለጽም ጥቆማ ለሰጠውም እያመሰገነ የጋራ ሀብት የሆነ የኮሪደር ልማት በወንዞች ዳርቻና በሌሎችም አካባቢ የሚገኙ መሰረተ ልማቶች ላይ ጉዳት የሚያደርሱ እና ደንብ በሚተላለፉ አካላት ላይ እርምጃ እንዲወሰድ የሚሰጠው ጥቆማ አጠናክሮ በመቀጠል ኃላፊነት እንዲወጣ መልእክታቸውን አስተላልፈዋል። የአዲስ አበባ ከተማ ደንብ ማስከበር ባለስልጣን ነዳጅ ምርቶች ከዛሬ ጀምሮ በባቡር እንደሚጓዙ ተገለጸ። ኢትዮጵያ ሳይንሳዊ የሆኑ ምርቶችን የምታጓጉዝበት መንገድ ለዘመናት በወሰደችው እርምጃ ኢትዮ ጅቡቲ ባቡር አክሲዮን ማህበር ከብሔራዊ ነዳጅ ኩባንያ ወይም ኖክ ጋርም በመተባበር ነዳጅን በባቡር ለማጓጓዝ የሚያስችል የሙከራ ፕሮጀክት ዛሬ ጥር 19 2018 ዓ.ም ተጀምሯል። ይህም በጠቅላይ ሚኒስትር አብይ አህመድ ትዕዛዝ የተጀመረ ተነሳሽነትን ለዓመታት ሳይሰረዝ የቆየ 110 የነዳጅ ማጓዣ ዋግኖቹ ወደ ስራ የሚያስገባሉ ሲሉም ተደምጧል። ጠቅላይ ሚኒስትር በዚህም ወር መጀመሪያ ላይ በጅቡቲ ድራል የሚገኙ የሆራይዘን ተርሚናል በጎበኙበት ወቅት ነዳጅ በአስቸኳይ በባቡር መስመር እንዲጓዝ መመሪያ መስጠታቸውም ይታወቃል። ይህም አዲስ ስምሪት የሎጂስቲክ ሰንሰለቱን ከማቀላጠፍ ባለፈ በሀገሪቱ የሚታየውን የነዳጅና የመዳበሪያ ገበያ መዋዠቅን ለማረጋገጥና የውጭ ምንዛሪ ኪሳራ ለመቀነስ ትልቅ ሚና እንደሚጫወትም ተናግሯል።